ይመስላል። አዩት፣ ያምራል። እንግዲህ ሰርግ ምናምን ካለባችሁ እንደግሳለን። ሰርግ ምናምን ክርስትና ምናምን ካለባችሁ ያ ስልክ ቁጥሬን እሰጣችኋለሁ። በቃ ኦርደር ታደርጋላችሁ ማለት ነው አይመስላችሁ? እና በዚህ አይነት በዚህ መልኩ ቡፌ እሰራላችኋለሁ ማለት ነው። እንደምትመለከቱት ይሄንን ይመስላል ቡፌያችን። እንግዲህ እንግዶች እየመጡ ነው ማለት ነው፣ እየመጡ ነው። ከወዲሁ ዝግጅት ነው ማለት ነው። ያው ያሳይቻችኋለሁ ምግቡን። እንደዚህ ደግሞ ሆኖ ሲያምር ውይ። ሰላም መቅደስ ነኝ። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ሰርግ አለብኝ እና እዩት፣ የሰራሁትን ምግብ ላሳያችሁ ማለት ነው። እንግዳ ይመጣል እንደምትመለከቱት። እዚህ ጋር የኮሸሬ ሶስ ነው ማለት ነው። ታያችኋል ያስባል። የኮሸሬ ሶስ ነው ቡፌያችንን። እንግዲህ ይሄ ኮሸሬ ነው ማለት ነው። እንደምትመለከቱት ኮሸሬ ነው። ይህ አይነት የቡፌ እቃ በእውነት በጣም አሪፍ ነው። እዚህ ጋር ደግሞ ፓስታ ፍርኖ ነው ማለት ነው እንደምትመለከቱት። እዚህ ጋር ደግሞ ማሳላ ይባላል ወይም ደግሞ ቺክን መካወና ይባላል ማለት ነው እንደምታዩት እንደምትመለከቱት። እና ዛሬ እንግዲህ እንደዚህ አድርጋችሁ ውሃ ታደርጉና ከስር የቡፌውን አጠቃቀም ከገዛችሁ ማለት ነው። እንደዚህ ውሃ ታደርጉና ከስር ከዛ የምትፈልጉትን ምግብ ከላዩ ላይ ታደርጋላችሁ ማለት ነው። የራሱ ይሄ ሶስት ነው ያለው ማለት ነው። ሶስት እንትን ነው ያለው የውሃና የምግብ ማለት ነው። ከክዳኑ ጋር ያው ሶስት እና እዚህ ጋር ደግሞ መሸመል እየሰራ ነው ያደርግበታለሁ ማለት ነው። በኋላ ሻማውን እነኚህ ሻማዎች ከስር ታደርጉና ትለኩሱታላችሁ ማለት ነው። ይሄም የራሱ ነው ማለት ነው። እና እነኚህ የሆነ እንግዳ ምናምን እንደዚህ ሲኖርባችሁ ምናምን እንደዚህ በጣም ያምራል። በጣም አሪፍ ነው ማለት ነው። እና ቡፌ ይህንን እቃ ለራሱ ለሀገር ቤት ምናምን ብንወስደው ለራሱ ይጠቅማል። የምር እንደዚህ እንግዳ ሲኖር ምናምን እንደዚህ አድርጋችሁ ታደርጋላችሁ ማለት ነው። እንግዲህ ይህንን ይመስላል እንደምታዩት ቡፌያችን ማለት ነው። እና እነኝህን ደግሞ ሻማዎች ናቸው ማለት ነው። እንደዚህ በጣም ያምራል። እነኚህ የአርቲፊሻል ሻማ ማለት ነው። ያደርጋችሁ ትከፍታላችሁ። ያምራል። የሆነ ደስ ይላል። እንደዚህ ያደርጋችሁ የሆነ ሻማ ይመስላል፣ ግን የሆነ ሻማ አይደለም ማለት ነው። የሆነ ደስ ይላል። እንደዚህ እንግዲህ ስትጋብዙ ምናምን እና እንደምትመለከቱት ነው ማለት ነው። እንደምታዩት አራትም አሁን የኛ አራት ነው ማለት ነው። ያደርጋችሁ እንግዳ ሲኖርባችሁ ምናምን ማድረግ ትችላላችሁ። እና የዛሬ ውሎዬ እነን ይመስላል እንደምታዩት ነው ማለት ነው። የሰራሁት ምግብ ያው ሁሉንም አሳያችኋለሁ። ሌላም ነገር ብዙ ነው ዛሬ የሰራሁት፣ ወደ ብዙ አይነት ምግብ ነው የሰራሁት ማለት ነው። ግን አሰራሩን የሁሉንም ሌላ ጊዜ አሳያችኋለሁ ማለት ነው። ያምራሉ እነኝህ አርቲፊሻል ሻማዎች ማለት ነው። የእውነት ይመስላል እና በጣም ነው የሚያምረው። እንደዚህ አድርጋችሁ ትተኩሱታላችሁ ማለት ነው። ከስር እዚህ ጋር ታወሩታላችሁ። በቃ የሆነ ሻማ ነው የሚመስል ማለት ነው። ለጌጥ ደስ ይላል። እና ይህንን ይመስል ነበረ የዛሬ ውሎዬ ማለት ነው። ይህንን ይመስላል እንደምትመለከቱት ቡፌያችን ይህን ይመስላል ማለት ነው። ሌሎችን ሁሉንም አሳያቸዋለሁ። እዚህ ጋር ደግሞ ጣፋጭ ነገር አለ ማለት ነው። እንደምትመለከቱት ይሄ ደግሞ ስፕሪንግ ሮል ይባላል። ይሄት እንደምትመለከቱት
ሌላውንም አሳያችኋለሁ። አያምርም? እየቀመሳችሁ እሺ። የተወደዳችሁ ደግሞ ክሬም የሚል ይባላል። ይህ ጣፋጭ ነው። አሰራሩን ሌላ ጊዜ በደንብ አሳያችኋለሁ ማለት ነው። በደንብ አድርጌ አሰራሩን አሳያችኋለሁ በምትመለከቱት መልኩ የሰራሁት ማለት ነው። እንዴት ነው? ወደዳችሁት? ይህ ደግሞ ወረቀኝ ነው ማለት ነው። እዩት እንዴት እንዳሳመርኩት ተመልከቱ። ሰርታችሁ ሞክሩ። አሰራሩ ሌላ ጊዜ በደንብ ያው በጣም ስራ ስለበዛብኝ አሰራሩ ምናምን ከመጀመሪያው እስከ መጨረሻው እንትን አላልኩትም እንጂ የቀረጽኩላችሁም እንጂ እዩት። በጣም ነው የሚያምረው። እንግዳ ምናምን እንደዚህ አዚመ ምናምን ሲኖርባችሁ እንደዚህ ቢሰሩ ያምራል። ለአይን ለራሱ እዩት እንደዚህ እንደሚያምር ማለት ነው። እና ሌሎችንም አሳያችኋለሁ እየጎበኛችሁ እየቀመሳችሁ። እሺ የተወደዳችሁ አሁን ደግሞ ሀማስ አሳያችኋለሁ ማለት ነው። እዩት ይህን የሰራሁት እንደምትመለከቱት በጣም በሚያምር መልኩ የአሰራሩን እንግዲህ ሌላ ጊዜ በደንብ አሳያችኋለሁ ማለት ነው። ይሄኛው ሀማስ ነው። ይሄኛው ደግሞ ፈቱሽ ነው። ገና ሶስ ምናምን አላደረጉበትም። ፈቱሽ ነው ማለት ነው። እዩት እንዴት እንደሚያምር በጣም ነው የሚያምረው አይደል? አሰራሩን በደንብ አሳያችኋለሁ ሌላ ጊዜ ከመጀመሪያው እስከ መጨረሻው አሰራሩን አሳያችኋለሁ ማለት ነው። ይሄ ደግሞ መኮረኒ ሰላጣ ነው። እንደነገርኳችሁ በጣም ብዙ አይነት ምግብ ነው ዛሬ የሰራሁት። እዚህ ጋር ደግሞ ገና እርጎ እንዲሁም ደግሞ ሶስ አደርግበታለሁ። እዩት መኮረኒ ሰላጣ ማለት ነው። በምትመለከቱት መልኩ ሰርቻለሁ ማለት ነው። በጣም ብዙ ነው ማለት ነው ዛሬ የሰራሁት። እንግዳ አለብን ማለት ነው። እና እዩት መኮረኒ ሰላጣው ደግሞ በጣም ነው የሚያምረው። በጣም እንደምታዩት ቆንጆ ነው። ሰርታችሁ ሞክሩት። አሰራሩ እንግዲህ ሌላ ጊዜ አሳያችኋለሁ የሁሉንም አሰራር ማለት ነው። ቢዚ ስለሆንኩ መቅረጽ አልተመቸኝም ማለት ነው ስሰራ እና ይህንን ይመስላል። ሌሎቹንም አሳያችኋለሁ። እሺ የተወደዳችሁ እዚህ ጋር ደግሞ ስፕሪንክለር አለኝ ማለት ነው። እንደምትመለከቱት የሰራሁት ዛሬ እንደነገርኳችሁ። እዚህ ጋር ደግሞ ከቦባ አለኝ እንደምትመለከቱት። እዚህ ጋር ደግሞ ከዳሩስ ይባላል። በጣም ነው የሚጣፍጠው ማለት ነው። አሰራሩ ሌላ ጊዜ ያሳያችኋለሁ። እና ይሄንን ይመስላል የዛሬ ውሏችን ማለት ነው። የዛሬ ስራዬ እና በጣም እንግዳ ስላለብኝ ጊዜውን ነው አሰራሩን ከመጀመሪያ እስከ መጨረሻው ሌላ ጊዜ በደንብ አሳያችኋለሁ ማለት ነው። ለዛሬ ግን ዝም ብዬ ከተሰራ በኋላ ነው እንደዚህ ማሳያችሁ። አሰራሩን ምናምን ያው አልተመቸኝም፣ በጣም ስራ በዝቶብኝ ነበረ እና ሌላ ጊዜ አሳያችኋለሁ ማለት ነው ሁሉንም። እሺ የተወደዳችሁ አሁን ለመኮረኒ ለሰላጣው ማለት ነው የሚያስፈልገኝ ሶስ ይሄኛው ዘይቱን እና ከል ቸቶን ማለት ነው ትንሽ፣ ከዛን እርጎ ማለት ነው። እርጎ የምትፈልጉትን ያክል እርጎ ታደርጋላችሁ ማለት ነው። ለዚህ መኮረኒ ማለት ነው። በጣም ነው የሚጣፍጠው። ስሩና ሞክሩት። ጨው ይደረጋል እና እንደዚህ አድርጋችሁ የምትፈልጉትን ያክል እርጎ አድርጋችሁ መጠቀም ትችላላችሁ ማለት ነው። በጣም ነው የሚጣፍጥ። ቀምሼ ማሳያችኋለሁ። ቆንጆ ነው እና ብዙ ነገር አያስፈልግም። ቀላል ነው። መኮረኒ ትቀቀላላችሁ። ከዛ የምትፈልጉትን ሽምብራ ማድረግ ትችላላችሁ። ይሄኛው ማለት ነው። ይሄ አደንጓሬ ነው የሚባለው በኢትዮጵያ። ካሮት፣ ኪያር አድርጋችሁ በቃ በጣም የሚጣፍጠው መስራት ትችላላችሁ ማለት ነው። ሰላም የተወደዳችሁ በድጋሚ ያው መሻመል ደርሷል ማለት ነው። እዩት ይህንን ይመስላል። በሻመሉ ይህንን ይመስላል ማለት ነው። በምትመለከቱት
አሰራሩ ሌላ ጊዜ የሁሉንም አሳያቸዋለሁ። እንግዲህ በሸመሌ ደርሷል ማለት ነው እና ይሄንን ይመስላል። እሺ የተወደዳችሁ ይሄው እንግዲህ ይሄ ፈቱሹ ደርሶልናል ማለት ነው። ደርሷል። እዩት እንዴት እንደሚያምር። ይሄ ፈቱሽ ነው። ይሄኛው ደግሞ መኮረኒ ሰላጣ ነው። እንግዲህ ሶስት ምናምን አድርጌ ያሳየዋችሁ ነው ማለት ነው። እዩት እንዴት እንደሚያምር። ይሄ ደግሞ ሀማስ ነው። እዩት በጣም ነው የሚያምረው እና ይህንን ይመስላል የዛሬ ስራዬ ማለት ነው። ይሄ ሰላጣ ነው ማለት ነው። ያው ምግቡን ደግሞ አሳይቻችኋለሁ። አሰራሩን የሁሉንም እንግዲህ በጣም ቢዚ በማልሆን ቀን አሳያችኋለሁ ማለት ነው እና ይህንን ይመስላል። እዩት በጣም ያምራል። እንደምትወዱት ተስፋ አደርጋለሁ። በጣም ነው የሚጣፍጠው። በጣም ቆንጆ ነው። እየሰራችሁ ማክሩት። እየሰራችሁ አሰራሩን አሳያችኋለሁ። እየሰራችሁ ብሉ እላለሁ። ፈቱሹ በጣም ነው የሚያምረው። ይሄ ከላይ የተነሰነሰው ኮበዝ ነው ማለት ነው። ኮበዝ ያው እንግዲህ ይሄ ነው መኮረኒውም። ይሄም ሁሉም ይሄንን ይመስላል። ለምትወዱት ተስፋ አደርጋለሁ። የቀሩትንም ደግሞ አሳያችኋለሁ ማለት ነው። ይሄ ደግሞ ሰነቡን ይባላል ማለት ነው። ዛሬ በአይነት ነው እንግዲህ ምግብ ማሳያችሁ። ይህም ጣፋጭ ነው። ሰነቡን ይባላል። አሰራሩን እንግዲህ ሌላ ጊዜ ታያላችሁ። ያው ዛሬ በችኮላ ነው ማለት ነው ሁሉም ነገር። እንዲሁ ዛሬን ውሎዬን እንድታዩ በሚለው ነው ማለት ነው እና ይህ በጣም ነው የሚያምረው። ይሄ ለራሱ በጣም ነው የሚጣፍጠው። አሰራሩን ደግሞ ሌላ ጊዜ በደንብ አድርጌ አሳያችኋለሁ ማለት ነው። ጣፋጭ ነው እንደምታዩት፣ እንደምትመለከቱት በጣም ነው የሚያምረው። በጣም ነው የሚያምረው። እዩት። ትወዱታላችሁ ብዬ ተስፋ አደርጋለሁ። እዩት። አሰራሩ ሌላ ጊዜ ያሳያችኋለሁ። ሰነቡን ይባላል። ጣፋጭ በጣም ቆንጆ ጣፋጭ ነው። ስሩና ሞክሩት። አሰራሩን ካሳያችሁ በኋላ ሰርታችሁ ትሞክሩታላችሁ ማለት ነው። ቢዚ ስለሆንኩ ነው ማለት ነው። ከአሰራሩን ምናምን እንግዳ እንደነገርኳችሁ እንግዳ ስለሚመጣ ለዛ ነው። ይሄም እንደምትመለከቱት ጣፋጭ ነው ማለት ነው። የሰራው ጣፋጭ ነው። ያው ዛሬ በአይነት ነው እንግዲህ ተመልካቾች የማሳያችሁ። ያው እንግዲህ አሰራሩን ያው እንደነገርኳችሁ ሌላ ጊዜ ያሳያችኋለሁ። ይሄም ደግሞ ጣፋጭ ነው። እዩት እንዴት እንደሚያምር ዋው። አሁን ደግሞ ያው እንግዲህ አሴር ምናምን ልናቀርብ ነው። ኑ ምንድን ነው የምትፈልጉት? እየመረጣችሁ እንደምታዩት አሁን ደግሞ ምናምን እያቀራረብኩ ነው።